ዛሬ ቀኑ ግንቦት 6 2017 ዓመተ ምህረት ነው። ሰላም እንዴት ናችሁ? በያላችሁበት የግሬድ 12 ተፈታኞች እንዴት ናችሁ? አሁን ያለሁት የምገኘው በአዲስ አበባ ዩኒቨርሲቲ ውስጥ ነው። በአዲስ አበባ ዩኒቨርሲቲ ውስጥ ነው ያለሁት። ይሄ ዶርማችን ነው። ዛሬ እንግዲህ አንዳንድ ነገሮችን ለእናንተ ላስታውሳችሁ ወይም ደግሞ ማትሪክ ላይ ማድረግ ያለባችሁ ብዬ በራሴ ሀሳብ ይዤላችሁ መጥቻለሁ። ማለት የኔ አፕሮች ነው። እኔ ተከትየው በጣም አሪፍ ውጤት አምጥቼ ወደዚህ ዩኒቨርሲቲ ጆይን እንዳደርግ የጠቀመኝ እንትን ነው። አሁን በህግ ትምህርት ቤት ውስጥ ነው እያጠናሁ ያለሁት። ነገር ግን የሶሻልም ሆነ ናቹራል ሁለታችሁንም ሊጠቅማችሁ የሚችል አፕሮች ነው ሸር ላደርጋችሁ ያሰብኩት ማለት ነው። እና በደንብ ተከታተሉኝ። እንግዲህ ለማትሪክ ስዘጋጅ በጣም ጭንቀት አለው ታውቃላችሁ። ያው እናንተ አሁን ያላችሁበት ሁኔታ ስለሚገባኝ ማለት ነው። እኔም በሰአቱ ብቻችሁን ብዙ ጊዜ አጥንታችኋል፣ ብቻችሁን ብዙ ሰዓት አሳልፋችኋል ለማትሪክ ብላችሁ ማለት ነው። እና እኔም በሰአቱ እንደዛ ነበር ያደረግኩት። እና አሁን እንዴት አድርጌ ወደዚህ ሰክሰስፉል በሆነ መንገድ ወደዚህ ዩኒቨርሲቲ ልገባ እንደቻልኩ ነው ማጋራችሁ ማለት ነው። እንግዲህ በመጀመሪያ ልታሳምኑት የሚገባው ነገር እናንተ ከምታስቡት በላይ መስራት እንደምትችሉ ነው። አንደኛ ዲፕሪሺዬሽን ወይም ደግሞ መቀነስ የሚባል ነገር ሊኖርም ላይኖርም ይችላል ፈተና ላይ ማለት ነው። ለምሳሌ ማታውቁት ፖርሽን ሙሉ በሙሉ ማታውቁት ፖርሽን ከመጣ ምን ሊሆን ይችላል? ሙሉ በሙሉ ማታውቁት ፖርሽን ከመጣ እንትን ላይሆን ይችላል፣ ላሰሩት ትችላላችሁ። የምታውቁት ሙሉ በሙሉ ደግሞ ሊመጣ ይችላል ማለት ነው። ስለዚህ ደስ የሚለው ነገር ማትሪክ ምን መሰላችሁ? ለምሳሌ ማትስ 60 ብታመጡና እንግሊዝ 80 ብታመጡ በዛኛው መካካስ ይችላል። አብሬጅ 70 መጣችሁ ማለት ነው። ስለዚህ በተቻለ መጠን ከግማሽ በላይ ለማምጣት እንዴት እንደምትችሉ ወይም ደግሞ ከግማሽ በላይ እንዴት ማምጣት እንደምትችሉ ነው በዛሬው ቪዲዮአችን የምናየው ማለት ነው። እንግዲህ ከዛሬ 2 ዓመት በፊት ጀምሮ ብዙ ቪዲዮዎችን ሰርቼላችኋለሁ ለማትሪክ ተማሪዎች። ይሄኛው ደግሞ ለየት የሚያደርገው ምንድነው? በአሁኑ ካሪክለም ሪሜዲያልስ ብትገቡ ወይም ውጤት ባይመጣላችሁ ምን አይነት ነገር ሊያጋጥማችሁ ይችላል የሚለውን ሸር አደርጋችኋለሁ ማለት ነው። የገቡ ተማሪዎች ምናምን ኤክስፒሪየንሳቸውን ሸር ሲያደርጉ ስለነበረ ማለት ነው። ስለዚህ አሁን በተቻለ መጠን ያው ፈተና ጊዜው እየቀረበ ሲሄድ ማድረግ የሚጠበቅባችሁ መረጋጋት ነው። መጀመሪያ በጣም ወሳኙ ነገር ጋይስ መረጋጋት ነው። ትንፋሻችሁን በደንብ ማዳመጥ አለባችሁ። አንደኛ እንዳትቸኩሉ ያደርጋችኋል። እኔ የሆነ ሰዓት ላይ ፎልት ሰርቼ ነበር። ብዙ መጽሐፍቶችን አንድ ላይ ደርድሬ በዚህ ብዬ ብዙ ነገሮችን ሳደርግ ነበር። በቃ የማይገባኝን ነገር ስነካካ ነበር። እና በተቻለ መጠን ከተረጋጋችሁ የትኛውን ቀድማችሁ ማጥናት እንዳለባችሁ እና የትኛው በኋላ መጠናት እንደሚችል የትኛው መድረስ እንደሚችል ትማራላችሁ ማለት ነው። ለምሳሌ ሲቪክስ እንደ ኤግዛምፕል ብንወስድ ሲቪክስ የምትፈተኑ ቢሆን ሲቪክስ በአንድ ቀን በሁለት ቀን ሊሸፈን ይችላል ማለት ነው። ስለዚህ በፊት ባታጠኑት ችግር የለውም። ፕራዮሪቲ መስጠት ያለባችሁ ከበድ ላለው ኮርስ ነው። ነገር ግን ቀኑ በጣም እየቀረበ በሄደ ቁጥር በጣም አልሸፈናችሁ ያለውና የሚከብዳችሁን ኮርስ ብትተውት ይመረጣል። ምክንያቱም ማድረግ ያለባችሁ የሚገባችሁ ኮርስ ላይ ፎከስ ብታደርጉና ያን ውጤት ጥሩ ብታመጡ ያን ሌላኛው የማይገባችሁን ኮርስ ደግሞ ዝቅተኛ ብታመጡ እንትን ይላል ማለት ነው። ችግር የለውም። እኔ አሁን በዚህ 12ኛ ክፍሎች ማስጠናቸዋለሁ ውጭ ላይ ማለት ነው። አንዳንድ ተማሪዎች አሉና ከግቢ ውጭ ማስጠናቸዋለሁ በግል። እነሱ ተማሪዎች ትልቅ ችግራቸው ሂሳብ ላይ ነው። ሂሳብ በቃ በጣም ነው የሚቸገሩት ማለት ነው። እና ያው ኦልሞስት አብዛኛው ተማሪ በዚህ አዲስ አበባ ውስጥ የሚኖር ተማሪ ሂሳብ ላይ በጣም ይቸገራል። በጣም ነው የሚገርመኝ ማለት ነው። ነገር ግን በተቻለ መጠን ሂሳብን ከጠላችሁት እንግሊዝን መውደድ አለባችሁ። እንግሊዝን ካልወደዳችሁት ሌላን ኮርስ ባዮሎጂ ሊሆን ይችላል ወይም ደግሞ ፊዚክስ ወይም ደግሞ ጂኦግራፊ የምትፈልጉትን አይነት ኮርስ በደንብ አጥንታችሁ አንዱን 90 ካመጣችሁ ሌላኛው 30 ቢሆን ችግር የለውም ማለት ነው ጋይስ። አቨሬጁ ኦልሞስት ከ50% በላይ ሆነ ማለት ነው። እና በተቻለ መጠን ራሳችሁ ላይ ፎከስ አድርጉ። የምትችሉት ኮርስ ላይ ፎከስ ብታደርጉ እመክራችኋለሁ ማለት ነው። ከዛሬ 2 ዓመት በፊት በሰራሁት ቪዲዮ
ሁሉንም ትምህርት ከቨር ማድረግ እንዳለባችሁ ነበር አጽንኦት የሰጠሁት። አሁን ግን የገባኝ ሚስጥር ምንድነው? ራሳችሁ የምትወዱት ቪዲዮ ላይ ፎከስ ብታደርጉ የምትወዱት ሰብጀክት ላይ ፎከስ ብታደርጉ ሞር ይመረጣል ማለት ነው። እና ዲስትራክትድ ላለመሆን ሞክሩ። በጣም የተረጋጋችሁ ኩል የሆናችሁ ሰዎች ብትሆኑ አሪፍ ውጤት ማምጣት ትችላላችሁ ማለት ነው። ሌላውና በጣም ወሳኙ ከመረጋጋት በተጨማሪ ብዬ ያሰብኩት እስከመጨረሻው ደቂቃ ኔቨር ጊቭ አፕ ነው ጋይስ። እኔ እስከመጨረሻው ደቂቃ አስታውሳለሁ ማለት እስከመጨረሻው ሌሊት ሳጠና ነበር ማለት ነው። እኔ 3 ቀን 4 ቀን ሲቀር አታጥና ምናምን በሚለው አላምንም። ሲጀመርም እንዲያውም በጣም ወሳኙ ሳምንት ሲቀር የምታጠኑት ጥናት ነው። በጣም አይረሳችሁም ማለት ነው። የቅርብ ጊዜ ትውስታ ስለሚኖረው ሳምንት ሲቀረው እኔ በጣም ቸክዬ ነበር። የምር ነው የምላችሁ። በጣም ነው የቸከልኩት። 1 ሳምንት ምናምን ሲቀረው በጣም ቸክዬ ነበር። ለዛ ነው አሪፍ ውጤት ያመጣሁት እና በተቻለ መጠን ማንበብ አለባችሁ ማለት ነው። እሱን ነው ልመክራችሁ የምፈልገው። ሌላው እመለሳለሁ። በጣም ውሃ ስለጠማኝ ነው ጋይስ። በስመአብ ከክላስ ውዬ እስከ 6 ሰዓት ከክላስ ዋልኩኝ። ከዛ በኋላ እንቅልፍ ተኛሁ። ከዛ ልጆች ጋር ማስጠናት ሄድኩኝ። ማስጠናቸውን ልጆች ያሉ ተማሪዎች ከዛ ደግሞ አሁን ተመለስኩኝ ማለት ነው። እና እስኪ ደግሞ አንዳንዴ መሃል ላይ ጋፕ ልፍጠርና እመለሳለሁ ወደ እንትኑ ቁም ነገራችን። ዩኒቨርሲቲ ውስጥ ስትገቡ ምን አይነት ነገር ያጋጥማችኋል የሚለውን ከኔ ተሞክሮ ላሳያችሁ። እኔ አሁን ኦልሞስት አሁን 4ኛ ዓመት ሆኛለሁ። 4ኛ ዓመት የዩኒቨርሲቲ ተማሪ ነኝ። ኔክስት ይር ግራጁዌት አደርጋለሁ ህግ ስለሆነ ማጠናው እና ከምትጠብቁት በላይ ዩኒቨርሲቲ ለመግባት በጣም እጓጓ ነበር። የሚገርማችሁ በጣም ጉጉት ያድርብኝ ነበር። አሁን ግን የገባኝ ነገር ምንድነው? ዩኒቨርሲቲ ውስጥ ገብታችሁ 4-5 ዓመት ከመቆየት ብልጥ የሆነ ተማሪ የግሉን ቢዝነስ ቢጀምር በጣም ትልቅ ነገር ሪዛልት ያገኛል። እኔ አሁን ወጥቼ ከሆነ ካምፓኒ ከሰው ካምፓኒ ወይም የመንግስት ሰራተኛ ነው ልሆን የምችለው ማለት ነው። እናንተ ግን አስቀድማችሁ ከነቃችሁ በተቻለ መጠን ከአሁኑ ከባነናችሁ በጣም አሪፍ ነገር ቢዝነስ ቢልድ አድርጋችሁ መቆየት ትችላላችሁ። በእርግጥ እኔ ብዙ ሰክሰሶችን እንትን አሳክቻለሁ ብዬ ነው የማስበው። ተማሪዎችን በጎን በማስጠናት አሪፍ የሚባል ቢዝነስ እሰራለሁ። በዚህ በዩቲዩብም አሪፍ የሚባል ገንዘብ ነው የማገኘው። አሪፍ ነው ያለኝ ሁኔታ በጣም ጥሩ ነው። ነን ካፌ ነኝ። አሁን ከካፌ ውጭ ነው የካፌ ምግብ ብዙም ስለማይመች ዩኒቨርሲቲ ምግብ ከዛ ውጭ ነው አሁን የምመገበው። በጣም ቆንጆ ሁኔታ ነው ያለሁት። እና ሲጀመርም የዩኒቨርሲቲ ተማሪ ሁሉ አይመስለኝም ውስጤ ማለት ነው። ምክንያቱም መንገዴን ለየት ያለ መንገድ አድርጌ ነው የምጓዘው። በተቻለ መጠን አብዛኛው ዩኒቨርሲቲ ተማሪ ከሚንቀሳቀሰው እንቅስቃሴ እኔ ለየት ያለ መንገድ ነው የምጓዘው ብዬ ነው የማስበው። አሁን ብትሄዱ በዚህ ሰዓት አሁን ይሄን ቪዲዮ የምሰራላችሁ ከምሽቱ 2 ሰዓት ምናምን አካባቢ ነው። በዚህ ሰዓት ኦልሞስት 90% በሚባል ደረጃ ዩኒቨርሲቲ ተማሪ ላይብረሪ ውስጥ ነው የምታገኙት። እኔ አሁን ላይብረሪ አልገኝም በዚህ ሰዓት ማለት ነው። ተማሪው ሙሉ ሙጥጥ ብሎ ሲመጣ ማታ 6 ሰዓት በኋላ ወደ ላይብረሪ እሄዳለሁ ማለት ነው። በዛ ሰዓት በጣም አሪፍ የሆነ ኮንዲሽን ነው የሚፈጠርላችሁ። ጫጫታ የለም፣ ድምጽ የለም፣ ምን የለም፣ ኮሽታ የለም። ፈታ ብላችሁ አጥንታችሁ እስከ 12 ሰዓት ትመለሳላችሁ። ይሄ አንዱ እኔ ከሌላው ተማሪ የምለይበት መንገድ ነው። ሁለተኛ ደግሞ እያንዳንዱን ስኪሌን ሼር አደርጋለሁ። ያለኝን ነገር ውስጤ ላይ ያለውን ነገር ለሌሎች ሼር አደርጋለሁ። ይሄን ቪዲዮ በምሰራላችሁ ሰዓት በአሁኑ ሰዓት ከ24,000 በላይ ተከታዮች አሉኝ ቻናሌ ላይ ማለት ነው። ይሄም አንድ ትልቅ ሰክሰስ ነው። ስለዚህ በተቻለ መጠን ለየት ያለ መንገድ እኔ አሁን ስወጣም ቢዝነሶችን ቢልድ አደርጋለሁ፣ ራን አደርጋለሁ ብዬ ነው የማስበው። እና በተቻለ መጠን በአንድ ነገር ብቻ ዲፔንድ አትሁኑ አደራችሁን። ዩኒቨርሲቲ ውስጥ ገብታችሁ የሆነ ሳይድ ሀስል አሪፍ ነገር ገንዘብ የምትሰሩበት አማራጭ ካልፈላለጋችሁ ፑር ሆናችሁ ነው የምትመረቁት። ምንም ወጣችሁም ቫልዩ የላችሁም ማለት ነው። እና በተቻለ መጠን እንደ ተማሪ ላለመኖር ከተማሪ ለየት ያለ በቃ ከተማሪ ከፍ ያለ ነገር ለማግኘት ከፈለጋችሁ ይሄን ማድረግ አትርሱ ለማለት እፈልጋለሁ። ኔቨር ጊቭ አፕ ከገበሬ ቤት ኑ ከምንም ኑ ምንም ችግር የለውም ማለት ነው። በተቻለ መጠን ኔቨር ጊቭ አፕ። እሺ ጋይስ ስንቀጥል አሁን ደግሞ ኦልሞስት 2 ነገሮችን ነው መሰለኝ ያሳየኋችሁ። ኔቨር ጊቭ አፕ እስከመጨረሻው ደቂቃ እና መረጋጋት ያልኳችሁን ነው። ሌላው ደግሞ 1 ሳምንት ምናምን በሚቀራችሁ ሰዓት በተለይ በቃ 2 ሳምንት 1 ሳምንት ሲቀራችሁ እኔ ሳደርግ የነበረው ሽቶችን የባለፈ አመት እንትኖችን እሰራ ነበር ማለት ነው። ሽቶ በጣም ወሳኝ ናቸው ጋይስ። የባለፈ አመት እንትኖች ጥያቄዎችን ምናምን
ብትሰሩ ጥሩ ነው። እንዲያውም በባለፈው አመት ከሰራሁላችሁ ቪዲዮ ምን ብዬ አስቀምጬ ነበር? ኤግዛም ቡክ ግዙ ብያለሁ። ኤግዛም ቡክ በተደጋጋሚ ነው የምናገረው፣ መግዛት አለባችሁ። የእውነት ነው የምላችሁ። ኤግዛም ቡክ ካልገዛችሁ በጣም በጣም አስቸጋሪ ደረጃ ላይ ናችሁ። ኤግዛም ቡክ ማለት የባለፈውን አመት ጥያቄ የሚሰራላችሁ መጽሐፍ ነው። ከእያንዳንዱ የመጽሐፍት መሸጫ መደብር ታገኙታላችሁ እና ኤግዛም ቡክ ብላችሁ ጠይቁ። አሁንም አንድ ሳምንት ቢቀራችሁ ብዙ ነገር ነው የምታሻሽሉበት። መግዛት አትርሱ። ይሄ ምክሬ ነው። ሶስተኛው ኤግዛም ቡክ ነው። አራተኛው ደግሞ ምን መሰላችሁ? በተቻለ መጠን ኮኔክሽን ፍጠሩ ጋይስ። እናንተ ያላወቃችሁትን ብዙ ተማሪ ተረድቶት ነው የሚኖረው። እናንተ ባላያችሁበት መነጽር ሌላው ተማሪ አይቶት ይኖራልና አድቫይስ መጠየቅ፣ ከሌላው ተማሪ በምን አይነት መንገድ ነው የወሰድከው ይሄን ነገር፣ እንዴት ነው የያዝከው የሚለውን ነገር በደንብ መስራት አለባችሁ። በተለይ እንግሊዥ እንዴት ነው ግራመር የምትሰራው፣ እንዴት ነው እንትን ላይ ይሄ ፓራግራፍ ስኪልህ እንዴት ነው የምትሰራው፣ እንዴት ነው የሚለውን። ምክንያቱም እንግሊዥ ብዙ ስለማይሰራ ነው ጋይስ። አብዛኛው ጎበዝ የምንባል ተማሪዎች 60 ቤት ነው የምናመጣው እንግሊዥ እና በተቻለ መጠን በተለይ አዲስ አበባ ውስጥ ያላችሁ ልጆች እንግሊዥ ትችላላችሁ፣ ችግር የለውም። ግን ወደ ሌላ ክልሎች ላይ ያላችሁ ተማሪዎች ከሆናችሁ እንደኔ የእውነቴን ነው የምላችሁ። እኔ አሁን ማስጠናቸው ልጆች አሉ። እነሱ ልጆች ከኔ በላይ እንግሊዥ ያውቃሉ፣ ብታምኑም ባታምኑም ማለት ነው። እና በቃ አለ አይደል፣ አዲስ አበባ ውስጥ ያላችሁ እንግሊዝ አያስቸግራችሁም አውቃለሁ። ክፍለ ሀገር ላይ ያላችሁ ግን ማትስ ነው ደግሞ እናንተ የማያስቸግራችሁ። ስለዚህ እንግሊዝ ላይ ፎከስ አድርጉ። ሼር ተደራረጉ። አይዳችሁ እንዴት ነው ጥያቄ የምትሰሩት የሚለውን አንዱ ማያውቀውን ሌላው ሊያውቀው ስለሚችል ሼር መደራረግ እንዳትረሱ ማለት ነው። ሌላው ይሄ ስኪል ሼር መደራረግ አራተኛው ኮንሴፕት ነው። አምስተኛው ኮንሴፕት እና ከሁሉም በላይ ሀሪፍ ብዬ ማስቀምጥላችሁ ኮንሴፕት ደግሞ ማለት ነው፣ እራሳችሁን ሁኑ ጋይስ። በቃ አለ አይደል፣ እንደዚህ ሊሆን እችላለሁ፣ ሬሜዲያል ልገባ እችላለሁ፣ ወይም አሪፍ ውጤት ላላመጣ እችላለሁ፣ እከሌ ሊበልጠኝ ይችላል፣ የሆነ ሌላ ተማሪ በቃ ድካሙን ይበላል ሌላው ተማሪ ማለት ነው። የራሳችሁን ብቻ የመጣው ይምጣ ብላችሁ አምናችሁ ተቀበሉ ማለት ነው። እኔ እንደዛ ብዬ ነው የገባሁት። በራሴ መንገድ ሰራው። ከሌላ ከማንም አልጠበቅኩም። እንደዛ አድርጉ። ነገር ግን ምንም ያላነበባችሁ ተማሪዎች ምናምን ልትኖሩ ስለምትችሉ ይሄን ቪዲዮ የምታዩ ልጆች በተቻለ መጠን ራሳችሁን አረጋግታችሁ እንትን ማድረግ ነው። በትምህርት ብቻ አይኖርም ባይ ዘ ዌይ። ትምህርት ብቻ ነው ተቀርጾብን የዘለቀው። ለዛ ነው እኔ አሁን ኦልሞስት ሳስበው ወደ 15 ዓመት በላይ ተምሬያለሁ። አሁን 16ኛ ዓመቴ ነው ትምህርት ከጀመርኩ ማለት ነው። እና በ16 ዓመት ቆይታዬ የሆነ ቢዝነስ ጀምሬ ብኖር ተተኩሻለሁ። ዛሬ ሚሊየነር ቢሊየነር ሆኜ እኖር ነበር ማለት ነው። ነገር ግን ደስ የሚለኝ ነገር አሪፍ ዲፓርትመንት ነው የገባሁት፣ አሪፍ ፖዚሽን ነው ያለሁት፣ አሪፍ ብር ነገ ሜክ ማድረግ እችላለሁ ማለት ነው። እና እናንተም ከደከማችሁ አይቀር 12 ዓመት ያክል አሪፍ ስራ መግባት እንድትችሉ ዩኒቨርሲቲ መግባታችሁ በጣም ወሳኝነት አለው። በተለይ አዲስ አበባ ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ፣ ጅማ ዩኒቨርሲቲ፣ ዲላ እንደዚህ አሪፍ አሪፍ ዩኒቨርሲቲዎች አሉ እና ሀራማያ ዩኒቨርሲቲ፣ እነዚህ ዩኒቨርሲቲዎች፣ ሐዋሳ ዩኒቨርሲቲ፣ ያው ድላ ሞር ላይሆን ይችላል። ነገር ግን ሐዋሳ ዩኒቨርሲቲ በጣም አሪፍ ዩኒቨርሲቲ ነው። ከነዚህ ዩኒቨርሲቲዎች ጆይን ብታደርጉ ጎንደር ዩኒቨርሲቲን ጨምሮ ማለት ነው ለእናንተ በጣም አሪፍ ነገር ማግኘት ትችላላችሁ ማለት ነው ጋይስ። እንግዲህ እነዚህን ካልኳችሁ ይበቃናል። እንደ ቦነስ ቲፕ ደግሞ አንድ ሁለት ነገሮችን ልጨምራችሁ። ኦቨርኦል ሁሉ ነገር የሚወሰነው በእናንተ ነው። ነቲንግ አይቀነስም አይጨመርም። ምንም ነገር ቢጨመር የሚቀነስ የለም። ከለፋችሁ ትበላላችሁ፣ ካለፋችሁ ደግሞ ላታገኙ ትችላላችሁ ማለት ነው። ስለዚህ በተቻለ መጠን ኔቨር ጊቭ አፕ የሚለውን ፕሪንሲፕል አፕላይ ያደርጋችሁ እስከ መጨረሻው አቅማችሁ ድረስ አሟጣችሁ በቀረችው ሰዓት መጠቀም እንዳትረሱ ማለት ነው። ለተጨማሪ ፓወርፖይንቶች ምናምን እንደዚህ መጽሐፎች ምናምን ምክሮች፣ አይዲያዎች ምናምን ደግሞ ያዘጋጀውላችኋል። በተለይ እንዴት መስራት እንዴት ማዘጋጀት አለባችሁ እንዴት መዘጋጀት አለባችሁ ይቅርታ የሚለውን ጥቅልል ያደረገ ከ15 በላይ ፔጅ የሆነ ዶክመንት አዘጋጅቼላችኋለሁ። ቴሌግራም ዩዘር ኔም ላይ በዚህ ዩዘር ኔም ቴሌግራም ላይ ልታገኙኝ ትችላላችሁ። ቴሌግራም የምትጠቀሙ ሰዎች፣ ቴሌግራም የማትጠቀሙ ሰዎች ደግሞ በዚህ ስልክ ቁጥር ልልክላችሁ እችላለሁ ማለት ነው። እዚህ ላይ በምታዩት ስልክ ቁጥር ሜሴጅ ልጽፉልኝ ትችላላችሁ። በሜሴጅ ፎርም እያደረግኩኝ እየቆራረጥኩኝ ወይም በሆነ መንገድ ተግባብተን ምልክላችሁ መንገድ ይኖራል ማለት ነው። እርግጠኛ ነኝ እነዛን ፕሪንሲፕሎች አፕላይ ካደረጋችኋቸው በጣም አሪፍ የሆነ ፖዚሽን ይኖራችኋል፣ ወይም ደግሞ እንደኔ አሪፍ ግሬድ ሰርታችሁ ወደ ዩኒቨርሲቲ ጆይን ታደርጋላችሁ ብዬ ተስፋ አደርጋለሁ።
ፊል ፍሪ ኮሜንት ላይ እመልስላችኋለሁ። ጠይቁ፣ የምትፈልጉትን አይነት ጥያቄ ጠይቁ። ይሄንን ቪዲዮ እስካሁን ስለተከታተላችሁት በጣም አድርጌ አመሰግናለሁ። ከአሁን በፊት በጣም ብዙ ተማሪዎች እዚህ ከኔ ዩኒቨርሲቲ አዲስ አበባ ዩኒቨርሲቲ እንድትመርጡ ብዬ ሞቲቬት ባረኳቸው ምክንያት መሰረት መጥተው እዚህ ዩኒቨርሲቲ እኔን ሰላም ያሉኝ ብዙ ልጆች አሉ። እናመሰግናለን ምናምን የሚሉ ልጆች አሉ እና እናንተም እንደዛ እንድትሆኑ ነው የምፈልገው። በተቻለ መጠን አይዟችሁ፣ በርቱልኝ። በቃ ራሳችሁን ኦነስትሊ ነገሩት፣ መስራት እንደምትችሉ በተቻለ መጠን መጣር እንዳለባችሁ ካሁኑ አለማምዱት ማለት ነው። ምክንያቱም አእምሯችን የሚሰራው በአዳፕቴሽን ነው። የለመደውን ነገር ነው የሚወደው። ስለዚህ ንባብ ካስለመዳችሁት ንባብ ስለሚወድ በተቻለ መጠን ንባብ ለ1 ሳምንት ለ2 ሳምንት ማንበብ ተለማመዱ በደንብ። ይሄን ነው ልመክራችሁ የምፈልገው። ሌላውን የሳትኩት ጥያቄ ምናምን ሞር ኤክስፕሌን ያደረኩላችሁ ዶክመንት ካልኳችሁ ላይ ስለሆነ እሱን ዶክመንት ስልክላችሁ ያው እዛ ላይ ታገኙታላችሁ ብዬ ነው ሞር ዲቴል ያልገባሁት እንጂ በጣም ብዙ ኮንሴፕቶች አሉ አዳዲስ የሆኑ እናንተ ማታውቋቸው። ዘዶት ፕሪንሲፕል የሚባል አለ። ፈተና ላይ ምን አይነት አተገባበር መተግበር እንዳለባችሁ እነዚህን ሁሉ የዳሰስኩበት ስለሆነ ያ ዶክመንት ማለት ነው። እሱን ቴሌግራም ላይ እንድትጠይቁኝ ወይም በሜሴጅ እንድትጠይቁኝ ላለሁኝ። ለነበረን ቆይታ በጣም አመሰግናለሁ። ባባይ ቻው። እዚህ ዩኒቨርሲቲ እንገናኝ። ደግሞ አዲስ አበባ ዩኒቨርሲቲ ካልመጣችሁ ነገርኳችሁ።